ሰላም ጤና ይስጥልን ክብራትና ክብራን እንደምን አላችሁ እንደምን ቆይታችኋል ይህ ሩይ ሚዲያ ነው አድማጭ ተመልካቾቻችን ዛሬ በኢትዮጵያ ሰባተኛው ሀገራዊ ምርጫ ሲካሄድ ውሏል እንግዲህ በአማራ ክልል ከ95% በላይ የምርጫ ጣቢያዎች አልተከፈቱም 5%ዎች ወይም ደግሞ ባህር ዳር እንዲሁም ደብረ ብርሃን ደሴ አልፎ አልፎ ተከፍተው ነበር ግን ወዲያውኑ በፋኖ ኃይሎች ተዘግተዋል ማለት ነው ተበትነዋል እና እንግዲህ ኢትዮጵያ ላይ ያለው ሁኔታ ስንመለከት ይህ መንግስት እጅግ አደገኛ አሸባሪ መንግስት ለህዝብ ማይጨነቅ ለራሱ ስልጣን ብቻ የሚኖር ህዝቡን የኢትዮጵያን ህዝብ በመለያየት በማናቆር እርስ በርስ በማጋደል በተለይም ደግሞ መከላከያ ኃይሉን የመንደር ጠባቂ ሚኒሻ በማድረግ ተራ ፖሊስ በማድረግ መንደር ለመንደር እያዞረ በማስገደል እጅግ አደገኛ የሆነ ስርዓት መሆኑን ሁላችን ኢትዮጵያውያን የምንገነዘበው ነው። ለምሳሌ ሀገር አቋራጭ መንገዶችን እንኳን ስንመለከት እጅግ በሚያሳዝን ሁኔታ መከላከያ ኃይል አይቆጣጠራቸውም ወይም ደግሞ የፌደራል መንግስት አይቆጣጠራቸውም በሽፍቶች አብዛኞቹ ነው የሚቆጣጠራቸው እነዚህ ሽፍቶች ደግሞ በመንግስት ኃይሎች የተደራጁ በመንግስት እንደዚህ ሽፍታ ኃይሎች ማለት ነው ሰው አግተው ገንዘብ በሚቀበሉበት ሰዓት በመንግስት ባንክ ነው የሚቀበሉት የሚያወሩት በመንግስት በኢትዮ ቴሌኮም ነው የሚያወሩት እነዚህ ኃይሎች እንግዲህ ማንንም የመንግስት አካል አይይዛቸውም ያለመያዝ ዋና ምልክቱ ደግሞ የመንግስት ኃይሎች ተደራጅተው ራሳቸው የአማራን ህዝብ በመዝረፍ በተለይ የአማራን ህዝብ ለማዳከም የተጠነሰሰ አደገኛ ሴራ መሆኑን እንገነዘባለን ማለት ነው እንግዲህ የአማራ ህዝብ በመላ ሀገሪቱ በአራቱ አቅጣጫ ሲገደል ሲፈናቀል የኖረ ህዝብ ነው ለነዚህ ምልክቱ በደብረ ብርሃን በሐይቅ ደሴ ዙሪያ ማለት ነው እንዲሁም ደግሞ በጎጃም በአንዳንድ አካባቢዎች ላይ በርካታ ተፈናቃዮች ይገኛሉ ማለት ነው እነዚህን መሰረት አድርጎ እንግዲህ የአማራ ህዝብ መላው ኢትዮጵያ ህዝብ መፍረድ ይችላል ወይም ደግሞ አምነስቲ ኢንተርናሽናል እንዲሁም ደግሞ ዩኒሴፍ እነሱ መመስከር ይችላሉ ማለት ነው እንግዲህ ይሄን አስመልክቶ ነው ዛሬ የአማራ ፋኖ በአማራ ክልል ላይ ምርጫ እንዳይደረግ ወስኖ በሁሉም አካባቢዎች ምርጫ ሳይካሄዱ ቆይተዋል ማለት ነው ሶ እንግዲህ ቀጣዩን ምን እንደሚሆን እንግዲህ ከአማራ ፋኖ ከአማራ ህዝብ ጋር እንዲሁም ከሌላኛው ህዝብ ጋር በተለይ በጋምቤላው ከሶማሊያው ከትግሬው ከኦሮሞ እንዲሁም ደግሞ ከቤሻንጉል ጉሙዝ ክልል በእነዚህ አካባቢዎች አብዛኛው ቦታዎች ላይ እንዲሁም ውጊያዎች አሉ ሰላም አይደሉም ሲዳማን በተመሳሳይ ሰላም አይደለም ትንሽ አልፎ አልፎ አንዳንድ ደቡብ አካባቢዎች ላይ ሰላም ሊሆን ይችላል ግን ሌላው አካባቢ ላይ አብዛኛው ኢትዮጵያ ክፍል ላይ ሰላም አይደለም ግን ምርጫዎች አንዳንድ ቦታዎች ላይ ተካሂደዋል ማለት ነው ሶ መጪውን እንግዲህ አብረን የምናየው ይሆናል አርበኛ ዘመነ ካሴ የአፋብን ወይም የአማራ ብሔራዊ ንቅናቄ ኃይል መግለጫ ሰጥቷል በመግለጫውም እንግዲህ ነገ ከ25 ግንቦት 25 ጀምሮ መንገዶች ክፍት እንደሚሆኑ ነው እንግዲህ መግለጫ የሰጠው ማለት ነው ክብራትና ክብራን በመግለጫው በተለይ ካለፉት 3 አመታት ወዲህ ይፋው የዘር ማጥፋት ጦርነት በአብይ አህመድና ቡድኑ ታውጆበት ጥላቱን በመመከት አስደናቂ ታሪክ እየጻፈ ይገኛል ሲል ነው እንግዲህ በመግለጫው የተናገረው መላው የአማራ እንዲሁም ኦሮሚያ ክልሎች በጦርነት በሚታመሱበት በዚህ ወቅት የትግራይ ህዝብ መሰረታዊ ፍላጎትን ከልክሎ ጉሮሮን ይዞ በሚያስጨንቅበት በዚህ ወቅት ምርጫን ለማድረግ አይደለም ለማሰብ በማይቻልበት ሁኔታ የምርጫ ግርግር በመጀመር ህዝቡንና ዓለም አቀፍ ማህበረሰቡን ለማደናገር ሞክሯል ሲል ነው እንግዲህ የተናገረው ይህንን በመረዳት ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መጋቢት 6 ቀን 2018 ዓመተ ምህረት በብልጽግና የደም ድግስ ላይ የማይናወጽ አቋም ያለው መሆኑን ከማሳወቁ ባሻገር አገዛዙ ተጨማሪ የእልቂት ዘመን የሚያዋልድበት ፖለቲካዊ ክንውን እንዳይኖር የተደራጀ ስራ ሲሰራ ቆይቷል ሲል ነው በመግለጫው የተናገረው በዚህ መላው ህዝብ በነቂስ በመውጣት ምርጫ የሚባል ነገር እንደሌለ ከምርጫ በፊት የአገዛዙ ሰራዊት በህዝብ ላይ የከፈተውን ወረራና ጦርነት እንዲያቆም ጠይቋል በርካታ ፓርቲዎች የፓርቲ አመራሮች የዲሞክራሲና የሰብአዊ መብት ተቋማት ተመሳሳይ አቋም ወስደዋል ነው ያሉት ዘመነ ካሴ በተለያዩ ቦታዎች ይደረጉ የነበሩ የምርጫ አስፈጻሚዎች ታዛቢዎች የምርጫ ቦርድ ሰዎች ከምርጫ ጋር የተያያዙ እንቅስቃሴዎችና የምርጫ ቁሳቁሶች እንቅስቃሴ መካሄድ ሳይችል ቀርቷል ነው እንግዲህ ያለው ክብራትና ክብራን በበርካታ የአማራ ክልል አካባቢዎችም
እንግዲህ ምርጫ ሳይካሄድ ቀርቷል ማለት ነው። በወሎ አካባቢ በወርጌሳ በረቢዩ ቀበሌ 013፣ ደንበል ቀበሌ 011፣ ጉራርባ ቀበሌ 012፣ ዋይት ሃሎ ቀበሌ 019፣ ጊራና 018፣ ሩጋ ቀበሌ 017፣ ኮሎቦ ቀበሌ 012 ነው። በጣም በበርካታ ቦታዎች ላይ ሳይደረግ እንደቀረና ከ95% በአማራ ክልል ምንም አይነት ምርጫ አልተካሄደም። እንዲሁም ከ5%ም በጠዋቱ ተጀምሮ ወዲያውኑ በፋኖ ኃይሎች እንደቆመ ነው መረጃው የደረሰን ማለት ነው። ክቡራትና ክቡራን እንግዲህ ይህንን እጅግ አስቀያሚ የሆነ መንግስት ለአንዴና ለመጨረሻ ጊዜ የፈንቅሎ በመጣል ህዝቡ ከመገደል ከመፈናቀል ከተለያዩ ቦታዎች ችግር መዳን አለበት ብዬ አስባለሁ። ይመቻችሁ። መልካም ጊዜ